ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም ምሩ ነኝ። አብራችሁን ቆዩ። በከፋ ዞን የከተራ ጥምቀትና ቃና ዘገሊላ በዓላት ፍጹም ሰላማዊ በሆነ ሁኔታ ተከብሮ ማለፉን የዞኑ ፖሊስ መምሪያ አስታወቀ። በዓሉ በሰላም እንዲከበር የድርሻቸውን የተወጡ አካላትንም መምሪያው አመስግነዋል። ባልደረባችን ብሩክታይት ብርሃኑ ተጨማሪ አላት። የከፋ ዞን ፖሊስ መምሪያ አዛዥ ኢንስፔክተር አጥናፉ አባቴ እንደገለጹት በየዓመቱ የሚከበረው የከተራ ጥምቀትና ቃና ዘገሊላ በዓላት በድምቀት መከበሩን ገልጸው በከፋ ዞን ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች ደረጃ በሰላም ተከብሮ ማለፉን ገልጸዋል። የዘንድሮ የጥምቀት በዓል በሁሉም ከተማና በወረዳ አስተዳደሮች የከተራ የጥምቀትና የቃና ዘገሊላ በዓል በሰላም ተከብሮ በሰላም ነው የተጠናቀቀው። ያለምንም ጸጥታ ችግር ያለምንም ትራፊክ አደጋ በዓሉ ተከብሮ እንዲጠናቀቅ ከሚመለከተው ባለድርሻ አካላት ጋር አቅደን ውይይት አድርገን ተግባቦት ተፈጥሮ ወደ ተግባራት ተገብቷል። አጠቃላይ ያው ታቦቱ በሰላም ወጥቶ ወደ ማረፊያቸው ሄዶ ከዛ በሰላም ወደ መንበሩ እንዲመለስ ከሚመለከተው አካላት ጋር ሰፊ ቅድመ ዝግጅት ተደርጎ ወደ ተግባር ተገብቷል። ይህን ጸጥታ ኃይሉ ብቻ ሳይሆን ከሃይማኖት መሪዎች የሚጠበቅ ተግባር አለ። ከሀገር ሽማግሌዎች፣ ከወጣቶች፣ በዓሉን የሚያስተባብሩ አካላቶች የራሳቸውን አስተዋጽኦ እንዲያበረክቱ በሰፊው ተግባብተን ስጋቶችን ደግሞ ለይተን ምን ሊፈጠር እንደሚችል ማን ምን መከላከል እንዳለበት የጸጥታ ኃይል ተግባር ምን መሆን እንዳለበት በሰፊው በጋራ ተነጋግረን ሁሉም የራሱን ድርሻ ተወጥቶ በዓሉ ያለምንም ጸጥታ ችግር ተከብሮ ተጠናቋል። ጸጥታ ኃይሉም ተንቀሳቃሽ ጥበቃም አለ፣ ቋሚ ጥበቃ አለ፣ ፓትሮል አለ። ሁሉም በተመደበበት ቀጠና ላይ ዲስፕሊኑን በጠበቀ ሁኔታ ተግባሩን ተወጥቶ ያለምንም ጸጥታ ችግር ይሄ በዓል እንዲጠናቀቅ ተደርጓል። ሌላው እንደ ስጋት የያዝነው የትራፊክ አደጋ ነበረ። ትራፊክ አደጋ ያው ከቦታ ወደ ቦታ በዓሉን ለማክበር ማህበረሰቡ ሲንቀሳቀስ የትራፊክ አደጋ እንዳይከሰት ሰፊ ስራ ተሰርቷል። ከሚመለከተው ከባለድርሻ አካላት ጋር በታቀደው ልክ በተግባባነው ልክ አንድም የቀላል የከባድ ጉዳት አደጋም የሰው ሕይወት ላይም የሰው ንብረት ላይም ጉዳት ሳይደርስ በዓሉ ተከብሮ ተጠናቋልና ይህን ደግሞ የተሰጣቸውን ተልዕኮ በአግባቡ የተወጡ የጸጥታ ኃይል ሌሎች የሚመለከታቸው አካላቶችን በጣም ነው የምናመሰግነው። በተለይ ከዚህ በዓል ጋር ተያይዞ አምናም ስናከብር የስርቆት ወንጀል፣ የንጥቂያ ወንጀሎች ሲከሰቱ ነበረና በዓሉን ደግሞ ሲያከብሩ ሙሉ በሙሉ ሰፈራቸውን ለቆ እንዳይሄዱ ቢያንስ ተራ ተራ አካባቢያቸውን እንዲጠብቁ ማንደስ ሰጥተን በዛ ልክ አካባቢውን በነቃ ሁኔታ በመጠበቅ የፓትሮል ቅኝት አለ፣ ገለልተኛ አማካሪ ቡድን አለ፣ ሚሊሻ አለ፣ ደንብ አስከባሪ አለ። በተግባባነው ልክ አካባቢያቸውን ጠብቆ በከተማም በገጠርም ምንም የስርቆት ወንጀል ሳይፈጸም በዓሉ የተከበረበት አግባብ አለና ይሄ ለቀጣይ መጠናከር ያለበት ነው። የጥምቀት ብቻ ሳይሆን ባለፈው ያሳለፍነው የገና በዓልም በዚህ ልክ የትራፊክ አደጋ ሳይከሰት የምንም የጸጥታ ችግር ሳይከሰት በዓሉ በሰላም ተከብሮ በሰላም ተጠናቋልና ከዚህ ተሞክሮ ወስደን ለቀጣይም እንደዚህ አይነት ፕሮግራሞች ሲኖሩ እንደዚህ አይነት ኩነቶች ሲኖሩ ተቀናጅተን መስራት ከቻልን ዞናችን አንጻራዊ ሰላም ማምጣት እንደምንችልና ያው በእርግጥ ዞናችን አንጻራዊ ሰላም ያለበት ዞን ነውና ይህን ማረጋገጥ እንችላለን፣ ይህን ማስቀጠል እንችላለን የሚለውን የወሰድንበት አግባብ ነው የነበረውና በዓሉ በፍጹም ሰላም ተከብሮ እንዲጠናቀቅ ህዝበ ክርስቲያኑ፣ ወጣቶች፣ መላ የከፋ ህዝብና የጸጥታ አካላት ላበረከቱ አስተዋጽኦና ጉልህ ሚና በዞኑ ፖሊስ መምሪያ ስም ምስጋናቸውን አቅርበዋል። ይህን የተሰጣቸውን ኃላፊነት የተሰጣቸውን ተልዕኮ በአግባቡ የተወጡ የጸጥታ አካላት በየደረጃ ያሉ የጸጥታ አካላቶችን እጅግ በጣም በመምሪያ ስም ማመስገን እወዳለሁ። ከዚህ ውጪ ወጣቶች በየደረጃ ያሉ ወጣቶች ይህን በዓል ስናከብር ከነሱ የሚፈለግ መረጃ አለ። ከጸጥታ ጎን ቁሞ ጸጥታውን እንዲያስከብሩ
በተግባባነው ልክ እነሱም የራሳቸውን አስተዋጽኦ ያበረከቱት ሁኔታ አለና እነሱንም እጅግ ማመስገን እንወዳለን። በመምሪያ ስም የሃይማኖት መሪዎች የባሉ አስተባባሪ ኮሚቴውንም እጅግ በጣም ነው የምናመሰግነው። በጌሻ ወረዳ ሀበታ ቀበሌ ከ1 ሚሊዮን ብር በላይ ወጪ የተገነባው የእንስሳት እርባታ ማዕከል ተመርቆ ለአገልግሎት ክፍት ሆነ። ማዕከሉ ስራ የጀመረው የውጭና የአካባቢ ዝርያ ያላቸውን ከብቶች በመያዝ መሆኑን ተመላክቷል። ዘገባው የከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ተጨማሪ አለ። የመክፈቻ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በወረዳው በሁሉም ዘርፎች እየተሰራ ያለው የልማት እንቅስቃሴ አበረታች መሆኑን ተናግረዋል። የገጠር ኮሪደር ልማት መርሃ ግብር አርሶ አደሩ አካባቢውን እያስዋበ መሬቱን በእህል እንዲሸፍን ማድረግ መሆኑን በመጥቀስ አሁን ላይ በጌሻ ወረዳ የተጀመረው ስራ ተጠናክሮ መቀጠል አለበት ብለዋል። ወረዳው በእንስሳት ሀብት የሚታወቅ በመሆኑ ይህንን በዘመናዊ መንገድ ማስፋፋት ስራ በትኩረት እንዲሰራ ተናግረዋል። ሀገር በቀል የእንስሳት ዝርያዎች እንዳይጠፉ መጠበቅ ያስፈልጋልን ብለዋል። የወረዳው ዋና አስተዳዳሪ አቶ ካሳውን ገብሬ በምረቃ መርሃ ግብሩ ላይ የወረዳው አስተዳደር ህብረተሰቡን በሁሉም የልማት ዘርፎች በማሳተፍ የልማት ተጠቃሚነትን ለማረጋገጥ እየተሰራ ነው ብለዋል። የወረዳው አየር ንብረት ለሁሉም ልማት አመቺ በመሆኑ ምርታማነትን ለማሳደግ ሰፊ ጥረት እየተደረገ መሆኑን ጠቁመዋል። ወረዳው የሚታወቅበትን የእንስሳት ዘርፍ ለማስፋት የዝርያ ማሻሻያ ስራ በትኩረት እየተሰራ ነው ያሉት ዋና አስተዳዳሪው በቦንጋ በግ እርባታ 7 ማህበራትን በማደራጀት ወደ ስራ ማስገባት መቻሉን ተናግረዋል። የሌማት ትሩፋት ስራን በማጠናከር የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። ስራውን ለማስፋት ታስቦ የእንስሳት እርባታ ማዕከል መገንባቱን ጠቁመው ይህ ተግባር ተጠናክሮ ይቀጥላል ብለዋል። የገጠር ኮሪደር ልማት ስራ ጅምር መኖሩን ጠቁመው የተጀመረውን ስራ በማጠናከር ህብረተሰቡን በሁሉም ዘርፍ ተጠቃሚ ለማድረግ ይሰራልን ብለዋል። የኢትዮጵያ ግብርና ስራዎች ኮርፖሬሽን በቦንጋ ከተማ ከ742 ሚሊዮን ብር በላይ በሆነ ወጪ የተቀናጀ የግብርና ግብዓትና ሜካናይዜሽን አገልግሎት መስጫ ማዕከል እያስገነባ መሆኑ ይታወቃል። የማዕከሉ ግንባታ ሂደት 98 ከመቶ መድረሱም ተገልጿል። ከጀርባችን የምናየው የባለ 4 ፎቅ ህንጻ አለ። ህንጻው በተሟላ ሁኔታ ለጽህፈት ቤትነት፣ ለአዳራሽ፣ ካፍቴሪያም በውስጡ የያዘ ነው። ይሄን ያዘ ህንጻ እዚህ ውስጥ በምድብ 2 ኮንስትራክሽን ውስጥ የተካተተ ነው። ሌላኛው አንድ ባለ 40 ሺህ ኩንታል አቅም ያለው መጋዘንም በዚሁ ምድብ ውስጥ ተጨማሪ አለ። ከዛ ባለፈ የኬሚካልና የአግሮ ኬሚካልና የማዳበሪያ ማከማቻ መጋዘንም 40 ሺህ የሚይዝ ነው። እሱም እዚህ ውስጥ ይካተታል። ሌላው ቅድም የተቀናጀ ስለሆነ እዚህ የሚመጣው አገልግሎት የሜካናይዜሽን አገልግሎት ይጠበቃል። ሜካናይዜሽን አገልግሎት ብቻ ሳይሆን አገልግሎቱን መስጠቱ እንዳለ ሆኖ ለሽያጭም የሚቀርቡ ኢምፕሊመንቶች አሉ። ተቀጽላ መሳሪያዎች አሉ፣ ትራክተሮች አሉ፣ መርጫ መሳሪያዎች አሉ። ለነዛ ማቆያ ሼድ ደግሞ እንደዚሁ እዚህ ምድብ ውስጥ የተካተተ ነው። ከዚህ ባለፈ ከነዚህ ምድቦች ውጪ ደግሞ የግቢው ያው ውሃ ያስፈልገዋል። ስለዚህ ውሃ አቅርቦቱን ለማሳለጥ በሌላ ኮንስትራክሽን ድርጅት አንድ ጥልቅ ውሃ ጉድጓድ ተቆፍሮ በሰከንድ 10 ሊትር በላይ ሊረጭ የሚችል ጉድጓድ ውሃ ተገኝቶ መስመር እየተዘረጋ ነው። አሁን እንግዲህ የውሃ አካባቢያችን ያው የውሃ እጥረት እንዳለ ይታወቃል። የከተማውንም ውሃ ላለመሻማት በዚህ ግቢ ውስጥ መኖር ስለነበረ ነው ይሄ እዚህ ውስጥ እንዲካተት የተደረገው። እሱም እንደዚህ አሁን ያው መስመር ተዘርግቶ ወደ አገልግሎት የሚገባ ይሆናል። ከዚህ ባለፈ ያው በኋላ ሲነድ የምናየው የማሽን ቤቱም አሁን ኢንስቶል እየተደረገ ነው። ማሽን ቤቱ ላይ ማሽኑ ገብቶ የዘር ማበጠሪያው ያልኳችሁ በአቅራቢ ድርጅት አሁን እየተተከለ ነው ያለው። እንግዲህ እነዚህ ሁሉ ሲሆኑ ያው በሁለት ኮንትራክተሮች እየተሰራ እንዳለ ነግሬያቸዋለሁ። አጠቃላይ ወጪውን በተመለከተ ወደ 742 ሚሊዮን ብር ለነዚህ ላልኳቸው ወጪ ይጠበቃል። በኮርፖሬሽኑ የምርጥ ዘርና የደን ውጤቶች ስራ አስፈጻሚ አቶ ዘነበ ወልደ ስላሴ በበኩላቸው ማዕከሉ የተቀናጀ የግብርና ግብዓትና ቴክኖሎጂን በቀጠናው ተደራሽ በማድረግ ምርትና ምርታማነትን ለማሳደግ የጎላ ፋይዳ እንዳለው ተናግረዋል። እንግዲህ የኢትዮጵያ ግብርና ስራዎች ኮርፖሬሽን ግብርናን ለማዘመን አንደኛውና ትልቁ ነገር ተደራሽነት ነው። ከተደራሽነት አንጻር እዚህ በደቡብ ምዕራብ ኢትዮጵያ
ቦንጋ ከተማ እየተገነባ ያለው ይሄ ግንባታ የተለያዩ ማዕከላትን ወይም የተለያዩ ክልሎችን በአንድ ላይ አማክሎ የግብርና ምርቶችን ግብአቶችን በአንድ መስኮት አገልግሎት ለመስጠት የተቋቋመ ነው። ይሄ ማዕከል የደቡብ ምዕራብ ኢትዮጵያ ክልልን እንዳለ የጋምቤላ ክልልን እንዲሁም ደግሞ በጅማ አካባቢ ያለው የኦሮሚያ ክልልን አንድ ላይ አማክሎ የግብርና ግብአትና ሜካናይዜሽን አገልግሎትን ለመስጠት የተቋቋመ ነው። ከዚህ አንጻር አሁን እዚህ ጋር እየተሰራ ያለው ግንባታውን አይታችሁታል። አንደኛው የዚህ ክልልና የዚህ ክልል ተመሳሳይ የአየር ንብረት ያላቸው የሀገራችንን በምርትና ምርታማነት ለማሳደግ የተለያዩ ነገሮችን ግብአቶችን ይጠቀማሉ። ከዛ ውስጥ አንዱ ምርጥ ዘር ነው። ምርጥ ዘር የኢትዮጵያ ግብርና ስራዎች ኮርፖሬሽን በሶስት ደረጃ ያመርታል። አንደኛው በራሱ እርሻ ላይ ያመርታል። ሁለተኛ በሰፋፊ ባለሀብቶች እርሻ ላይ ያመርታል። ሶስተኛ በአርሶ አደሮች ማሳ ያመርታል። ይሄ የምታዩት በራሱ እርሻ ላይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በዴቻ ወረዳ የታማሻሎ የሚባለው ቦታ ላይ የተመረተ ዘር ነው። ይሄ ዘር 3 ደረጃዎች አሉት። ቅድመ መስራችና የተመሰከረለት የሚል የዘር ደረጃ ያለው ደረጃዎችን ጠብቀው ቅድመ መስራችና መስራች ለዘር ማባዣነት የሚሆኑ የተመሰከረለት ደግሞ ለዘር ተጠቃሚው አርሶ አደሩም ሆነ ባለሀብቱ የሚሰራጩ ናቸው። እነኚህ ዘሮች በዚህ በተገነባው ማዕከል ይሄ አሁን ከማሳ ላይ እንደመጣ ያለ ጥሬ ዘር ነው። ይዘጋጃል ሲባል ይበጠራል፣ ይታሸጋል፣ ሌቭል ይደረግና ለአርሶ አደሩ ይሰጣል። አርሶ አደሩ በዘልማድ ይጠቀምበት ከነበረው ሰብል ዝርያ እጅግ የተሻለ ምርትን ሊጨምር የሚችልና ይሄም ደግሞ ምርታማነት ጨመረ ማለት አገራችን በምግብ እህል ራሷን እንድትችል ለሚያደርገው ኮንትሪቢዩሽን ከፍተኛ መሆኑን የሚያሳይ ዘር ነው እዚህ ጋር እያመረትን ያለነው። ዘገባው የባልደረባችን በላቸው በላይ ነው። ባለፉት 6 ዓመታት መንግስት ሁሉን አቀፍ ብልጽግናን ለማረጋገጥ እየሰራ ነው ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። ባለፉት ዓመታት መንግስት በወሰዳቸው እርምጃዎች በሁሉም መስኮች አካታችና አሳታፊ እድገት በማስመዝገብ ማህበራዊ አካታችነትን ማረጋገጥ መቻሉን ሚኒስትሯ በማብራሪያቸው ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተጨማሪ አለን። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በሚቀርበው ኢትዮጵያ ኢንፎከስ ፕሮግራም ላይ ኢትዮጵያ በኢኮኖሚያዊ በማህበራዊና በአካባቢያዊ ጉዳዮች ቀጣይነት ያለው እድገት ለማረጋገጥ እየሰራች መሆኑን ጠቅሰዋል። በዚህም መንግስት በቀየሳቸው የፖሊሲና የህግ ማዕቀፍ ማሻሻያዎች ተጨባጭ ለውጥ መመዝገባቸውን ነው ያስረዱት። ለአብነትም በኢትዮጵያ ዓለም አቀፍና ሀገር አቀፍ ነባራዊ ሁኔታዎችን ባገናዘበና አካታች በሆነ መልኩ አዲስ የትምህርት ፖሊሲ ተቀርጾ ወደ ስራ መገባቱን አንስተው በዚህም ለውጥ ማምጣት ተችሏል ብለዋል። የህብረተሰቡን ተሳትፎ ባማከለ መልኩ የመጀመሪያ ደረጃ ትምህርት ቤቶችን በማደስና አዳዲስ የመማሪያ ክፍሎችን በመገንባት ለአገልግሎት ማብቃት መቻሉንም ተናግረዋል። የኢኮኖሚ አቅም የሌላቸውን የህብረተሰብ ክፍሎች በጤና መድህን የአሰራር ስርዓት የጤና አገልግሎት ተጠቃሚ እንዲሆኑ ማድረግ መቻሉንም ገልጸዋል። በመካከለኛና በዝቅተኛ ደረጃ የሚገኙ የቢዝነስ ኢንተርፕራይዞችን ተጠቃሚነት ለማረጋገጥም በተደረገው የፋይናንስና የመሬት አቅርቦት ምርታማነታቸውን ለማሳደግና አካታችነትን ለማረጋገጥ መሰራቱን አብራርተዋል። በድህነት ቅነሳ ረገድ ሰው ተኮር ፖሊሲዎችን በመቅረጽ ዜጎች ከድህነት ተላቀው የምግብ ዋስትናን እንዲያረጋግጡ አስቻይ ተግባራት ተከናውነዋል ነው ያሉት። በዚህም በግብርናው ዘርፍ ሰፊ መዋለ ንዋይ በማፍሰስ ቅድሚያ ተሰጥቶ የተሰራበት መሆኑን የጠቀሱት ሚኒስትሯ የግብርናው ዘርፍ ምርትና ምርታማነት እያደገ መምጣቱን ተናግረዋል። በዋና ዋና ሰብሎች ከፍተኛ ምርት ማግኘት መቻሉን አንስተው በተለይ በኢትዮጵያ በስንዴ ምርት የተገኘው ውጤት አመርቂ መሆኑን ነው የተናገሩት። የማር፣ የስጋ፣ የወተትና የእንቁላል ምርታማነትን በመጨመር ስርዓተ ምግብን ለመለወጥ በተተገበረው የሌማት ትሩፋት ኢኒሼቲቭ ውጤት እየተገኘ መምጣቱን ገልጸዋል። በከተማ ግብርና፣ በስርዓተ ጾታ፣ በከተማ ቤቶች ልማት፣ በመሰረተ ልማት፣ በዲጂታል ኢኮኖሚና በፋይናንስ ተቋማት በኩል የተወሰዱ ሪፎርሞችም
ማህበራዊ አካታችነትን ያረጋገጡና የሀገርን ሁለንተናዊ ብልጽግና ለማረጋገጥ መሰረት የጣሉ መሆናቸውን አንስተዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብራችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።